ውጥረት ከልክ ያለፈ ስጋትና ጭንቀት በአካላችን ላይ የሚያደርሱትን ጉዳት ብታውቁ ምን ያህል እንደምትደነቁ ታውቃላችሁ? የጡንቻ መወጠርና ቁርጥማት በውጥረት ምክንያት ነው። የደም ግፊት መጨመር በውጥረት ምክንያት ነው። የልብ ህመም እሱም በውጥረት ምክንያት ነው። ራስ ምታትና ማይግሬን በውጥረት ምክንያት ነው። ማታ ማታ እንቅልፍ ማጣት እርሱም በውጥረት ምክንያት ነው። ድብርትና ስነ-ልቦናዊ ጭንቀት ሁሉም ከውጥረት የሚመነጩ ናቸው። የሚያስገርመው ግን አንዳንዶቻችን ሁልጊዜም በዕለታዊ ውጥረት ውስጥ መኖራችን ነው። የአሜሪካ የስነ ልቦና ጆርናል እንደሚያሳየው 73% የምንሆነው ሰዎች ገና ጠዋት ከማለዳው 3 ሰዓት ሳይሞላ የምናስበውና የምንጨነቅበት ነገር አለን። ለጤና መታወክ ከሚዳርጉ አስከፊ ሁኔታዎች ውስጥ 43% የሚሆኑት ከውጥረት የሚመጡ ናቸው። ከኛ መካከል 61% የምንሆነው ደግሞ በአንድ በሆነ ነገር በመበሳጨታችንና በመጨነቃችን ምክንያት ማታ ጥሩ እንቅልፍ ማግኘት አንችልም። ህይወታችን በየቀኑ በሚያሰቃዩን ስጋቶችና ጭንቀቶች የተሞላ ሆኗል። እንግዲህ በሚቀጥለው ጊዜ ስጋት ከእንቅልፎ ሲቀሰቅሶት፣ ውጥረት በማለዳ ሲያገኙት ወይም ከፊቴ ምን ይጠብቀኛል በሚል ስጋት ልቦ ሲመታና የደም ግፊቶ ሲጨምር ሐዋርያው ጳውሎስ የተናገረውን ይህንን ቃል እንድታስታውሱ እፈልጋለሁ። በማንኛውም ነገር አትጨነቁ፣ በምንም ነገር አትጠበቡ፣ በምንም ነገር አትወጠሩ፣ በማናቸውም ነገር አትበሳጩ። እግዚአብሔር እኛን ሲፈጥረን ሰላም በሌለው ከባቢ አየር ውስጥ እንድንኖር አድርጎ አልፈጠረንም። አካላችን ጤናማ ሆኖ ለመቀጠል በሰላም ውስጥ መኖር አለበት። በህይወት ውስጥ ሰላም ከሌለ ለአይነተ ብዙ የአካል ህመሞች ይጋለጣሉ። በአሜሪካ ሀገር ሰዎች ወደ ሕክምና ጣቢያዎች የሚሄዱበት አንደኛውና ዋነኛው ምክንያት ውጥረት ነው። በሐኪም ትዕዛዝ የሚወሰዱ መድኃኒቶች በብዛት የሚታዘዙበት ቀዳሚው ምክንያትም ይኸው ውጥረት ነው። እግዚአብሔር እኛን የፈጠረን በውጥረትና በጭንቀት እንድንኖር ሳይሆን በሰላም እንድንኖር ነው። እኔ ራሴ ለብዙ ዓመታት በውጥረት ውስጥ ኖሬያለሁ። አሁን ግን በሰላም ውስጥ ነኝ። ላለፉት ብዙ ዓመታት በሰላም እየኖርኩኝ እገኛለሁ። ይህ ደግሞ ፈጽሞ የተለየና ታላቅ ህይወት ነው። ቁጥጥር የሌለው ስጋት ሰላማችንን ይዘርፈናልና። ይህ ደግሞ ሁላችንም ባንሆን እንኳን አብዛኞቻችን በሆነ የህይወታችን ክፍል የምንታገለው ነገር ይመስለኛል። ፈልገን የምናመጣው ወይም መርጠን የምንገባበት ነገር አይደለም። እንዲጠፋልን እንጸልያለን። መጨነቅ አንፈልግም፣ ነገር ግን ከመጨነቅ መቆጠብ አንችልም። ያ ከቁጥጥር ውጭ የሆነ ስጋት ጥፍሮቹን ሰዶ የያዘን ያህል ይሰማል። ልናመልጠው አንችልም። ምንም ልናደርግለት እንደማንችል ሆኖ ይሰማናል። ለመሆኑ የእናንተን ሰላም የሚሰርቀው ምንድን ነው? ዮሐንስ 14:27 እንዲህ ይላል፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ፣ አይፍራ። እንግዲህ ምኞታችሁ በዚህ ምድር ላይ ፍጹም ሰላም እንዲሰፍን ከሆነ የሰላም አለቃው ራሱ ተመልሶ መጥቶ ሁሉንም ነገር አዲስ እስኪያደርግላችሁ ድረስ ያ ሊሆን አይችልም። ነገር ግን ፍላጎታችሁ በመከራና በሁከታ መካከል ሆናችሁ በዚች ምድር ላይ ሰላምን ለመለማመድ፣ ያንን ሰላም ይዛችሁ ለመጓዝ፣ በዙሪያችሁ ምንም ነገር ቢከሰት በልባችሁ ውስጥ ሰላም እንዲኖር ከሆነ ይህ ፈጽሞ ሊሆን የሚችልና ዛሬውኑ በእጃችሁ የሚገኝ ስጦታ ነው። ይሄ የህይወታችን ትግል ነው። ስጋትና ጭንቀት ስለ ወደፊቱ ነገር ሁልጊዜ በውስጣችን የሚመላለስ ፍርሃት ወይም ስጋት የዛሬውን ቀናችንን ይዘርፈናል። ለመሆኑ ስለ ወደፊቱ ጊዜ የሚኖረን ስጋት የዛሬውን ደስታችንን እና መልካም እድሎቻችንን እንዳይቀማን አድርገን መኖር እንችላለንን? ይሄ ይቻላልን? እኔ ይቻላል ብዬ አምናለሁ። ወንጌላትን ካነበባችሁ ኢየሱስ በወቅቱ ባለው ቅስፈት ውስጥ በመኖር ረገድ በጣም ጎበዝ እንደነበር ታስተውላላችሁ። እስኪ ያስቡት። እርሱ የነበረው የ3 ዓመት የህዝብ አገልግሎት ጊዜ ብቻ ነበር። የተሰጠው ተልእኮ፣ ዓላማና ተግባር ደግሞ የሰውን ልጅ ማዳን ነበር። ይሄ በጣም ትልቅ ኃላፊነት ነው። እናንተም ትልቅ ስራ እንዳላችሁ አውቃለሁ። ነገር ግን የእርሱ በጣም ከባድ ነበር አይደለም እንዴ? ሆኖም ግን ያንን ሁሉ ለማድረግ የነበረው 3 ዓመት ብቻ ሆኖ ሳለ ሁልጊዜም በዚያ ባለበት ቅስፈት ውስጥ በትኩረት ይኖር ነበር። አንድ ጊዜ በጣም አስፈላጊ ተልእኮ ነበረው። ልጁ የታመመችበት አንድ በጣም ታዋቂ ሰው ነበርና እርሷን ለመፈወስ እየሄደ ነበር። በመንገድ ላይ ሳለ ግን ስሟ እንኳን የማይታወቅና ለብዙ ዓመታት በህመም ስትሰቃይ የኖረች አንድ ሴት ልብሱን ነካችው። የልብሱን ጫፍ ነካችው። እርሱም ቆመ። በዚያች ቅስበትም ሙሉ ትኩረቱን ለሷ ሰጣት።
ስለ ወደፊቱ ጊዜ ከመጠን በላይ ባለመጨነቁ ምክንያት ከዓይኑ ስር የተከሰተውን ያንን ወሳኝ ቅጽበት አላመለጠውም። ለመሆኑ እናንተ የምትጨነቁት ስለምንድን ነው? አእምሯችሁ ወደዚያ የጭንቀት ዓለም ሲነጉት፣ ምናልባትም ማታ ማታ እንቅልፍ አሳጥቶ ሲያስጨንቃችሁ ምን ይሆን የሚታያችሁ? አብዛኛውን ጊዜ የምንጨነቅበት ነገር መጥፎ ነገር ላይሆን ይችላል። ምናልባት ስለ ቤተሰቦቻችን፣ ስለ ልጆቻችን ደህንነት፣ ስለ ወደፊት ሂሳቦቻችንና ዕዳዎቻችን እንዴት እንደምንከፍል ወይም በሥራ ቦታችን ስላለው ሁኔታ ሊሆን ይችላል። ነገር ግን ከእናንተ መካከል ተጨንቆ በዕድሜው ላይ አንዲት ሰዓት እንኳ መጨመር የሚችል አለን? በሌላ አነጋገር በእጃችሁ በሌለና ልትቆጣጠሩት በማትችሉት ነገር ሌሊትና ቀን በመጠበብ ያንን ነገር መለወጥ ትችላላችሁ? ፈጽሞ አትችሉ። ይሄ አይነቱ አካሄድ ለውጥ አያመጣም። ይልቁንም ለውጥረትና ለጭንቀት ዋነኛው የምግብ አዘገጃጀት መመሪያ ወይም ሪሲፒ ነው። በእኔ ኃላፊነትና ቁጥጥር ስር በሌለ ነገር ላይ የበላይነትን ለመያዝ ስሞክር በሕይወቴ ውስጥ ውጥረትን እጋብዛለሁ። ስለዚህ ሁሉ ነገር ካወራን ዘንድ እርሱ እንዲህ ይላል፣ ስለ ነገ አትጨነቁ፣ ነገ ለራሱ ይጨነቃልና። እያንዳንዱ ቀን የራሱ የሆነ በቂ ችግር አለው። በሌላ አነጋገር የዛሬው ቀን የኔን ሙሉ አቅም ይፈልጋል። የዛሬው ቀን የኔን ትኩረት ይሻል። የዛሬው ቀን ያለኝን መልካም ነገር ሁሉ ይፈልጋል። ነገ መምጣቱ እንኳ ባልተረጋገጠበት ሁኔታ ውስጥ እኔ ለዛሬው ቀን ምርጥ ሆኜ መገኘት አለብኝ። እርሱ እያለን ያለው የነገ ስጋት የዛሬውን ደስታችሁን፣ ትኩረታችሁን እና መልካም ዕድላችሁን እንዲቀማችሁ አትፍቀዱለት ነው። እኛ በአንድ ጊዜ አንዲትን ነገር መጋፈጥና ማለፍ እንችላለን። ነገር ግን ያቺ አንዷ ነገር ወደ ሁለቱ ደግሞ ወደ 3 ሲያድጉና ሞገድ በሞገድ ላይ እየመጣ ሲደራረብ ነገሩ ሁሉ ከአቅም በላይ ይሆናል። ያ ሁኔታ ለመሆኑ ከዚህ ማዕበል በሰላም እወጣ ይሆን ብላችሁ እንድትጠራጠሩ ለማድረግ በቂ ነው። ለዚህ ጥያቄ የሐዋርያው ጳውሎስ መልስ እጅግ ጥልቅና አጭር ነው። እንዲህም ይላል፣ ማስተዋልንም ሁሉ የሚያልፍ እግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። እንግዲህ ይህንን ማድረግ እንችላለን። ያለንበትን ሁኔታ በእግዚአብሔር ፊት ጥለን መሄድ እንችላለን። እርሱም በጸሎታችን ምትክ እኛ ለመረዳትም ሆነ ለማስረዳት ከአቅማችን በላይ የሆነ ሰላምንና መረጋጋትን ይሰጠናል። ይሄ ከተፈጥሮ በላይ የሆነ መለኮታዊ ሰላም ነው። በእርግጥም ከማንኛውም አመክንዮና አመራር በላይ ነው። እሱን ለማብራራት የሚደረጉ ጥረቶችን ሁሉ ይሻገራል። በማዕበል ውስጥ ያለ መለኮታዊ ጸጥታ ነው። ምናልባት እናንተም ይህንን ተለማምዳችሁ ታውቁ ይሆናል። በሆነ ቀን ላይ ሆናችሁ በእውነት አሁን መጨነቅ ነበረብኝ ግን አልተጨነኩም፣ ወይም በሐዘን መረታት ነበረብኝ ግን ደህና ነኝ፣ መበሳጨት ነበረብኝ ግን መጽናናት እየተሰማኝ ነው የምትሉባቸው ቀናት። ጭንቀት ከህይወት ጋር አብሮ የሚመጣ ነገር ነው። ነገር ግን ህይወታችንን እንዲመራውና እንዲቆጣጠረው መፍቀድ የለብንም። በዙሪያችን ማናቸውም ነገሮች ሊከሰቱ ይችላሉ። እኛ ግን ከእግዚአብሔር ጋር ያለንን ግንኙነት ካላቋረጥን፣ በእርሱ ላይ መደገፋችንና መታመናችንን ከቀጠልን ያንን ሰላሙን ማግኘት እንችላለን። ይሄ ማለት ግን ያለንበትን አስቸጋሪ ሁኔታ እንወደዋለን ማለት አይደለም፣ ወይም ደግሞ ሁኔታው አይጎዳንም ማለት አይደለም። ነገር ግን ያንን ልዩ የሆነ ሰላም መያዝ እንችላለን ማለት ነው። ዓለም የምታቀርበው ሰላም ሁኔታዎች እኛ በሚመቸንና በፈለግነው መንገድ ሲስተካከሉ ብቻ የሚሰራ ሰላም ነው። ኢየሱስ ግን ከዚያ እጅግ የላቀ ነገር ሰጥቶናል። እኔ ለመግለጽ በሚያመቸኝ ከሁሉ የተሻለ አገላለጽ ልናገረው ከተባለ እርሱ የሰጠን ሰላም ፈጽሞ ምንም አይነት ስሜት የማይሰጥ በሰው አእምሮ የማይመረመር ሰላም ነው። ምክንያታዊ ያልሆነ ሰላም ነው። ነገር ግን ከእግዚአብሔር ጋር ጥልቅ የሆነ ግንኙነት ካላችሁ በሕይወታችሁ እጅግ አስቸጋሪ በሆነ ሁኔታ ውስጥ እንኳ በእውነት ሰላም ሊኖራችሁ ይችላል። በሰላም ለመኖር ከፈለጋችሁ ግን ያ እንዲሁ በአጋጣሚ የሚመጣ ነገር አይደለም። በየቀኑ ለመበሳጨት፣ ለመቀየም ወይም በስጋት ለመኖር የሚያበቁ ምክንያቶች ያጋጥሙናል። ሕይወት እንዲህ ናት። ሰዎች ያበሳጩናል። ያልታሰቡ ዕዳዎች ይመጣሉ። የቤተሰብ አባል ታሞ ሆስፒታል ይገባል። ሁኔታዎች ሁሉ ጸጥ ረጭ እስኪሉና ከዚያ በኋላ ሰላም አገኛለሁ መጨነቅንም አቆማለሁ ብላችሁ የምትጠብቁ ከሆነ ሙሉ ሕይወታችሁን ስትጠባበቁ ትኖራላችሁ። እግዚአብሔር ከችግሮች ሙሉ በሙሉ እጠብቃችኋለሁ ብሎ መቼም አልተናገረንም። ማዕበል አያጋጥማችሁምም አላለንም። ነገር ግን በማዕበሉ መካከል ሰላምን እንደሚሰጠን ተስፋ ሰጥቶናል። እርሱ ይህንን ማስተዋልን የሚያልፍ ሰላም ይለዋል። ትርጉሙ በዙሪያችሁ ምንም አይነት ነገር ቢከሰትም እንኳ
አሁንም በውስጣችሁ ሰላም አለ ማለት ነው። አሁን ሰላምን እንድትነብዩልኝ ብጠይቃችሁ ብዙ ጊዜ ሰላም ማለት የችግርና የውከት አለመኖር ነው ልትሉ ትችላላችሁ። ይሄ በተወሰነ መልኩ እውነት ቢሆንም ሰላምን በአሉታዊ ወይም በጎዶሎ ጎኑ መበየን ነው። ሰላም ማለት የነገር ሁሉ አለመኖር አይደለም። ሰላም ማለት የአንድ አካል መገኘት ነው። የክርስቶስን ምስጢራት ለእኛ ግልጽ ማድረግ ደግሞ የመንፈስ ቅዱስ ስራና አገልግሎት ነው። ስለዚህ በህይወታችን ውስጥ በማንኛውም ነገር ስንታገል፣ በምንም ነገር ስንታወክ፣ ወደ እርሱ ዞር ስንልና ያንን ነገር ደጋግመን በጸሎት ለእርሱ አሳልፈን ስንሰጠው የሰላም አለቃው ልባችሁንና ሐሳባችሁን ማስተዋል በሚያል መንገድ ይጠብቀዋል። ምናልባት በህይወታችሁ ሰምታችሁት የማታውቁትን እጅግ አስከፊ ዜና እየገጠማችሁ ሊሆን ይችላል። ወይም ደግሞ ተጉዛችሁበት የማታውቁትን እጅግ አስቸጋሪ ሁኔታ ውስጥ እያለፋችሁ ሊሆን ይችላል። ነገር ግን በሆነ ምክንያት በመንፈሳችሁ ውስጥ ሰላም አለ። እግዚአብሔር በልባችን ውስጥ ሰላም እንዲኖረን ይፈልጋል። ያዘጋጀልንም ይህንኑ ነው። ኢየሱስ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራ ያለው ለዚህ ነው። ስለዚህም ሰላም ሲርቃችሁ በሆነ ነገር ተረብሻችሁና ተበሳጭታችሁ ስትጨነቁ ወይም ደግሞ ለምሳሌ ከህሊናችሁ ጋር እየታገላችሁና ምን እየሆነ እንዳለ ግራ ሲገባችሁ ይህንን ጥያቄ ራሳችሁን ጠይቁት። ምን እያደረኩኝ ነው? ልብ በሉ። በዚህ ጊዜ የምታደርጉት ሁለት ነገር ብቻ ነው። ወይ ወደ እውነተኛው ምንጭ ወደ ኢየሱስ ትሄዳላችሁ፣ ወይ ደግሞ ዓለም ወደምታቀርበው ጊዜያዊ ምትክ ትሮጣላችሁ። ነገር ግን ዓለም ሁሉን ቻይ የሆነውን የእግዚአብሔርን ሰላም በህይወታችሁ ውስጥ ፈጽሞ ልትተካው አትችልም። ከእርሱ ጋር ይበልጥ ተቀራርበን በተጓዝን ቁጥር በህይወታችን ውስጥ ያለው ሰላም እየጨመረ ይሄዳል። ወደ ኢየሱስ የምታደርጉት ቀረቤታ ሁልጊዜም ሰላምን ያብዛላችኋል። እርሱ በልባችሁ ውስጥ አለ። እኔ ግን እያወራ ያለሁት በዕለት ተዕለት ህይወት ከኢየሱስ ጋር አብሮ ስለመጓዝ ነው። ከእርሱ ጋር ተቀራርባችሁ በተጓዛችሁ ቁጥር የምታጣጥሙት ሰላም የላቀ ይሆናል። አምላካችን የሰላም አምላክ ነው። ኢየሱሳችን የሰላም አለቃና የሰላም ንጉሥ ነው። እርሱ የሚያደርገው ነገር ሁሉ ሰላም ነው። እግዚአብሔር እኛን ለመምራት መቼም ቢሆን ፍርሃትን አይጠቀምም። እርሱ በህይወታችን ውስጥ ሁልጊዜም የሚጠቀመው ሰላምን ነው። ለአንድ አማኝ ሰላም እጅግ በጣም ወሳኝ ነገር ነው። ሰይጣን ግን በተለይ አሁን በምንኖርበት ዘመን ይሄ ሰላም እንዳይኖራችሁ ይፈልጋል። ሰላም ካላችሁ ሊቀማችሁ ይጥራል፣ ከሌላችሁ ደግሞ እንዳታገኙት ይከለክላችኋል። እግዚአብሔር እናንተን ለመምራት መቼም ቢሆን ጭንቀትን አይጠቀምም። በመሆኑም እግዚአብሔር በሚመራችሁ ጊዜ ሁሉ የሚመራችሁ በሰላም ነው። አንዳንድ ጊዜ በሰው አእምሮ ሲታሰብ ነገሮች ሁሉ ትክክል ይመስላሉ፣ ነገር ግን በውስጣችሁ ሰላም ታጣላችሁ። በአመካንዮ ሲመዘን ሁሉም ነገር የተስተካከለ መስሎ፣ ነገር ግን ፍጹም ሰላም ያጣችሁባቸው ስንት ጊዜያት አሉ። የሰላም መኖር ትልቅ ትርጉም አለው። የሰላም ማጣትን እንዲሁ ትልቅ መልእክት ነው። እግዚአብሔር አይሆንም እያላችሁ ከሆነ ስለዚያ ነገር በውስጣችሁ ሰላምን አይሰጣችሁም። ዝም ብሎ ሰላም ይርቃችኋል። ነገር ግን እግዚአብሔር ፈቃዱ ሲሆን፣ በተለይም ደግሞ ሁለታችሁም እኩል ያንን ሰላም ስታገኙ እግዚአብሔር አዎ እያላችሁ ነው ማለት ነው። ዲያብሎስ ሰላማችሁን ሲቀማችሁ በህይወታችሁ ውስጥ አቅጣጫ የምታውቁበትንና የምትመሩበትን ዋናውን የጉዞ መቆጣጠሪያ መሳሪያ ወይም ናቪጌሽናል ኢንስትሩመንት ሰብሮባቸዋል ማለት ነው። ነገር ግን እንዲሁ በእርሱ ፊት የመሆን ነገር በራሱ ልዩ ነው። አብዛኛውን ጊዜ በእርሱ መገኘት ወይም ፕሬዘንስ ውስጥ ታላቅ ኃይል አለ። ማናቸውም አይነት ችግር በህይወታችን ሲከሰት መጀመሪያ ወደ እርሱ መገኘት የምንሮጥ ከሆነ፣ ማለትም የመጀመሪያ ሐሳባችን ይህንን ነገር እንዴት ልፍታው፣ እንዴት ላስተካክለው፣ እንዲረዳኝስ ማንን ልጥራ የሚል ሳይሆን አምላኬ ሆይ በዚህ ነገር እርዳኝ፣ እታመንብሃለሁ፣ አምላኬ ሆይ በዚህ ሁኔታ ውስጥ ተገለጥ የሚል ከሆነ ነገሩ ሁሉ ይለወጣል። ትንቢተ ኢሳይያስ 26:3 ይሄንን ሁኔታ እንዲህ ይገልጸዋል። በአንተ የታመነችውን ነፍስ ፈጽመ በሰላም ትጠብቃታለህ፣ በአንተ ታምናለችና። እኔ የዚህን ቃል ሙሉ መልእክት እወደዋለሁ። ፈጽሞ በሰላም መጠበቅ። ልዩ ልዩ ነገሮች ወደኛ በሚመጡበት ጊዜ የኛ የመጀመሪያው ጥሪ እርሱ ከሆነ፣ ወደ ሌላ ሰው ከመደወላችን በፊት ወደ እርሱ የምንዞር ከሆነ፣ በእርሱ ላይ ተደግፈን በቃሉ ላይ ራሳችንን የምናቆም ከሆነ፣ እናም አምላኬ ሆይ በዚህ ነገር ውስጥ ተገለጥ የምንል ከሆነ እርሱ ፍጹም ሰላምን ያመጣል። አባት ሆይ ይህንን ነገር ላንተ ሰጥሃለሁ፣
በዚህም ነገር ባንተ እታመናለሁ። በቤተሰባዊ ትስስሬ፣ በስራዬ፣ ከጓደኞቼ ጋር ባለኝ ግንኙነት፣ በትምህርቴ፣ በሁሉም በአንተ እታመናለሁ ስንል ከባዱ ሸክም ከኛ ላይ ይወርዳል። አሁን ሸክሙ የእርሱ ይሆናል። ሐዋርያው ጴጥሮስም የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ያለው ለዚህ ነው። በእምነት የተሞላ ጸሎት ሰላምን ያመጣል። በምስጋና ስትጸልዩ ያ ማስተዋልን ሁሉ የሚያልፈው ሰላም ልባችሁንና አእምሯችሁን ይጠብቀዋል። የጥንት ቅዱሳን ይህንን ጸልዮ ማለፍ ወይም praying through ይሉት ነበር። ለመሆኑ በሚገባ መጸለያችሁን በምን ታውቃላችሁ? ሰላም ሲሰማችሁ ነው? በውስጣችሁ ሰላም ከሌለ መጸለያችሁን ቀጥሉ። ስትጸልዩም ዝም ብላችሁ በጭንቀት አትሁኑ። እየጸለያችሁ እግዚአብሔርን እመኑት። ጳውሎስ እንደሚለን በውጥረት በተሞሉ አስቸጋሪ ሁኔታዎች ውስጥ መረጋጋትን ለመጠበቅ ጸሎት እጅግ ወሳኝ መሳሪያ ነው። ልባችሁ በስጋት ሲሞላ ሰላምን ለማግኘት ጸሎት እጅግ ወሳኝ ነው። እንደውም ነገሩ በጣም አስፈላጊ ከመሆኑ የተነሳ ጳውሎስ በምርጫዎቹ ዝርዝር ውስጥ መጀመሪያ ላይ ያስቀመጠው ነገር ሲሆን ማንኛውንም ነገር ብታደርጉ ጸልዩ ብሎናል። ምናልባት ጳውሎስ ይህንን አስቀድሞ ያስቀመጠው የኔ የተፈጥሮ ዝንባሌና ስሜት ሁልጊዜ መጀመሪያ መጸለይ አለመሆኑን ስለተረዳ ሊሆን ይችላል። የኔ የተፈጥሮ ዝንባሌ መጀመሪያ መጨነቅ ነው አይደል እንዴ? ዝንባሌ በነገር ውስጥ ዘልዬ በመግባት በራሴ አቅም ለመጨረስ መሞከር ነው። ነገር ግን ሸክማችሁን ሙሉ በሙሉ አሳልፋችሁ ካልሰጣችሁት ጸሎት አይሰራም። ጴጥሮስ በመጀመሪያው መልእክቱ ምዕራፍ 5 ቁጥር 7 ላይ እንዲህ ይላል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ስትጸልዩ ስለ እግዚአብሔር ያላችሁ አመለካከት እጅግ ወሳኝ ነው። ትርጉሙም ይሄ ነው። ወደ እግዚአብሔር ስመጣና ስጸልይ በማንኛውም ነገር አለመጨነቅ የኔ ምርጫ ይሆናል። እኔ ራሴ በባህሪዬ ተለዋዋጭ፣ ተጨናቂና ስጋት የሚበዛብኝ ሰው በመሆኔ የተማርኩት ነገር ቢኖር ጭንቀት የኔ ምርጫ መሆኑን ነው። እሺ፣ አንዳንዶች እንዴት መጸለይ እንዳለብኝ አላውቅም ትሉ ይሆናል። እስኪ በ5 ሰከንድ ውስጥ እንዴት መጸለይ እንደሚቻል ላስተምራችሁ። ጠዋት ስትነቁ የምታስቧቸውና የምትጨነቁባቸው ነገሮች በሙሉ በዝርዝር ጻፉ። ከዛም በወረቀቱ አናት ላይ የጸሎት ዝርዝር ብላችሁበት ጻፉበት። በቃ እንዴት መጸለይ እንዳለባችሁ አስተማርኳችሁ ማለት ነው። ሰላም ከአንድ አካል ብቻ የሚገኝ እጅግ በጣም ውድ ስጦታ ነው። እሱም ከኢየሱስ ነው። በመጽሐፍ ቅዱስ ውስጥ ከእርሱ ውጪ ሌላ የሰላም ምንጭ እንዳለ የተጠቀሰበት ቦታ የለም። ምንም ነገር ቢከሰት የእውነተኛ ሰላም ሁሉ ምንጭ እርሱ ብቻ ነው። አልፎ አልፎ አንዳንድ ሰዎችን ስናገኝና ያሉበትን አስቸጋሪ ሁኔታና መከራ ስናይ ይህንን ነገር እንዴት ይቋቋሙታል ብለን የምንገረመው ለዚሁ ነው። መልሱ ኢየሱስ ነው። ኢየሱስ 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 የእውነተኛ ፍጹምና ዘላቂ ሰላም ምንጭ ኢየሱስ ብቻ ነው።